ይህንን ሁሉ ተከታታይ ውሸት ከተናገሩ በኋላ የተናገሩት ደግሞ ግርም ይላል። ኢትዮጵያ ማለት ውሸታምና ቀጣፊ የሚወደስባት ሀገር ነች ያሉት ተከታታይ ውሸቶች ከደረደሩ በኋላ ነው። ኢትዮጵያ አትጠራጠሩ ደሃ ናት። ያልተማረ ሰው የበዛበት፣ ሌብነት የበዛበት፣ መስራት መትጋት የማያስመሰግንበት፣ የሚያወሩ የሚዋሹ የሚቀጥፉ የሚወደሱበት አጋጉል ባህል ያለበት ማህበረሰብ ውስጥ ነው ያለነው። ጠቅላላ ማህበረሰቡን እንዲህ ባሉ ነገሮች ፈርጀው ቀጣፊንና ውሸታምን የሚያወድስ ድሃ ሀገርም ነው ብለው ራሳቸውን ግን እንደ ሐቀኛና ሀገር ወዳድ ለማቅረብ የተጉት ጠቅላይ ሚኒስትሩ በሳቸው ጦረኛ ፖሊሲ ምክንያት ሚሊዮኖች የሚረግፉበትን የሰላም እጦትም የማህበረሰቡ ችግር ነው ብለው ከራሳቸው አውርደውታል። ውሸታምና ቀጣፊ ነው ያሉትን ማህበረሰብ ባልና ሚስት፣ አባትና ልጅ ሲጣላ በኃይል ችግር የሚፈታ ይህም ከጥንት የተጀመረ ከጥንት የተጣባው በሽታ ነው በማለት በእሳቸው መንግስታዊ ፖሊሲ የተፈጠረውን ጦርነት የሌሎች አድርገውታል። ኢትዮጵያ ውስጥ የሰላም እጦት በቀጣይነት እየተጋጨን በየተራ እየተጋጨን እንድንኖር ያደረገን ምክንያት ባልና ሚስት ሲቀያየሙ በኃይል፣ አባትና ልጅ ሲቀያየሙ በኃይል፣ ጎረቤት ሲቀያየም በኃይል ችግር መፍታት፣ ንግግር አለማስቀደም፣ ይሄ አንዱ ከጥንት የተጣባን በሽታ ነው። በኃይልና በገንዘብ የማይንበረከክ የለም ብለው የጻፉና የሚናገሩ ሰው ናቸው። እንግዲህ የአገሪቱ ሕዝብ ሰላም ያጣው ሚስቱንና ልጁን በኃይል እየደበደበ ስለኖረ ነው፣ ይህም ባህል አድርጎ ስላደገ ነው የሚል ክርክር ያመጡት። ይህንንም የአገሪቱ ባህልና የተጣባ በሽታ ያደርጉታል። ታንክና ድሮን አሰማርተው ሚሊዮኖችን የሚፈጁበትን መተላለቅ የባልና ሚስት እንዲሁም የአባትና ልጅ ጸብ አድርገው ያስቀመጡት አብይ ሁለተኛውን ምክንያት ባንዳነት ብለውታል። አገራቸውን በወራሪዎች ያስጠቁ፣ ወገናቸውን በባንዳዊ ተግባር ያስጨፈጨፉ፣ ለአሜሪካ እሰልል ነበር ብለው በአደባባይ የተናገሩ፣ ግብፅ ሄደው የማሉ፣ የኤርትራ የውጭ ጉዳይ ሚኒስትር ሆኜ እሰራለሁ ብለው በግልጽ የተናገሩት አብይ የአገሪቱ የሰላም እጦት ባንዳነት ነው ብለዋል። ያልተላቀቀን ላለፉት 100 ምናምን ዓመታት በሞደርን የኢትዮጵያ ታሪክ ውስጥ በየዘመናት ከኛ ጋር የተጓዘው ደግሞ የባንዳነት አመል ነው። የአብይ አህመድ ውሸቶች እንደገና ይቀጥሉና ከ5 ዓመት በፊት የኤርትራ ሰራዊት ትግራይ ውስጥ አልገባም ያሉበትን ንግግራቸውን ሽምጥጥ አድርገውም የካዱበትን ታሪክ ገና በመጀመሪያው ዙር ጦርነቱ ገና ሽሬ ሲያዝ የኤርትራ ሰራዊቱን መግባቱን ሲያነሱ ተደምጠዋል። ያኔ እኮ ሻዕቢያ አልገባም ሲሉን ነበር፣ አሁን ደግሞ ምን እያሉን ነው የሚል ጥያቄ የሌለባቸው አብይ ያኔ የትግራይን ህዝብ ሻዕቢያ በማጥቃቱ ፋብሪካዎቹንም ነቅሎ በመውሰዱ ምክንያት ተጣላሁት ብለው ሌላ ታሪክ ይዘው ቀርበዋል። ጸቡ የተጀመረው ብዙዎች እንደሚያስቡት